በዚህ ቪዲዮ ከቴሎ አፕ የሰራነውን $10 የምናወጣ ይሆናል። ይህንን ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። ወደ አፑ ከገባን በኋላ እዚህ ላይ ወደሚለው እንገባለን። ላይ ስንገባ ፖይንት የሚለውን እሱን ክሊክ እናደርግና እዚህ ላይ እንደምትመለከቱት እኔ ከ1 ሚሊዮን ፖይንት በላይ ያለኝ። በዚህ አጋጣሚ ከኛ ጋር መስራት የምትፈልጉ ሰዎች ካላችሁ አፑን ዳውንሎድ ያላደረጋችሁት የአፑ ሊንክ ኮሜንት ላይ አስቀምጥላችኋለሁ። ሊንኩን ተጭናችሁ አፑን አውርዱት። ከዛ እዚህ ላይ የምትመለከቱትን ስክሪኑ ላይ አይዲውን ታስገባላችሁ። አይዲ ይጠይቃችኋል ማለት ነው። ሙሉ አከፋፈቱና አሰራሩ ቪዲዮ ከፈለጋችሁ ፕሮፋይሌ ውስጥ ገብታችሁ መመልከት ትችላላችሁ። ስለ ቴሎ አፕ ሙሉ አሰራር ቪዲዮ ሰርቻለሁ ማለት ነው። ምልክቱ ላይ አድ ፔመንት ሜተድ የሚለውን ስንክሊክ ካደረግን በኋላ እነዚህን አማራጮች ያመጣልናል ማለት ነው። እዚህ ላይ መላክ ወደምትፈልጉት ባንክ መላክ ትችላላችሁ። ቴሌብር መርጣለሁ እኔ። እዚህ ላይ ፉል ኔማችሁን ታስገባላችሁ ማለት ነው። ቴሌብር የምትጠቀሙበትን ሙሉ ስማችሁን እንዳትሳሳቱ እዚህ ላይ በትክክል ስማችሁን አስገቡ ማለት ነው። ከታች ደግሞ ስልክ ቁጥራችሁን ታስገቡለታላችሁ ማለት ነው። ከታች እዚህ ላይ የኔን ስልክ ቁጥር እንደዚህ አድርጌ አስገባለሁኝ ማለት ነው። ከታች ሰሚት እንለዋለን። ከዛ ፓስወርድ ይጠይቀናል ማለት ነው። ፓስወርድ ያስገባነውን ፓስወርድ እናስገባለታለን ማለት ነው። በዚህ መልኩ እኔ ፓስወርዴን አስገብቻለሁ። ከዛ ቀጥታ ወደዚህ እንመለስና እዚህ ላይ እንደምትመለከቱት ቴሌብር ብሎ አምጥቶልናል ማለት ነው። የመረጥነውን እዚህ ላይ ማውጣት የምትፈልጉትን ታስገባላችሁ። ከ1 ሚሊዮን በላይ ነው ማውጣት የምትችሉ። አሁን 1 ሚሊዮን እጽፍለታለሁ። እዚህ ላይ እንደምትመለከቱት አንድ ቁጥር ስጽፍ 1 ሚሊዮን ነው የሚያደርገው። አሁንም ፓስወርድ ጠይቀናል። ፓስወርዱን እናስገባለን ማለት ነው። በዚህ መልኩ ወደ ባንካችን ይገባል ማለት ነው። አሁን ቴክስት ይገባልኛል ማለት ነው። አሁን ወደ ሜሴጅ ወደሚለው እንገባለን። ሜሴጅ ወደሚለው እንገባለን ማለት ነው። እዚህ ላይ እንደምትመለከቱት ሲስተም የሚለውን እሱን አንዴ ክሊክ እናደርግና ብሩ ወደ ቴሌብር አካውንቴ ስለገባ ኮንፊርም እለዋለሁ። እንደዚህ አድርጋችሁ ብራችሁን መቀበል ትችላላችሁ። አፑን ያላወረዳችሁት ካላችሁ ኮሜንት ላይ አስቀምጥላችኋለሁ ሊንኩን ተጭናችሁ አፑን ስታወርዱት እዚህ ስክሪን ላይ ማስቀምጥላችሁን አይዲ ተጠቀሙ። እዛ ላይ ታገኙኛላችሁ ማለት ነው። የምትጠይቁን ጥያቄ ካላችሁ ኮሜንት ላይ ጻፉልን። በዚህ ቪዲዮ ከቴሎ አፕ የሰራነውን $10 የምናወጣ ይሆናል። ይህንን ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። ወደ አፑ ከገባን በኋላ እዚህ ላይ ወደሚለው እንገባለን። ላይ ስንገባ ፖይንት የሚለውን እሱን ክሊክ እናደርግና እዚህ ላይ እንደምትመለከቱት እኔ ከ1 ሚሊዮን ፖይንት በላይ ያለኝ። በዚህ አጋጣሚ ከኛ ጋር መስራት የምትፈልጉ ሰዎች ካላችሁ አፑን ዳውንሎድ ያላደረጋችሁት የአፑ ሊንክ ኮሜንት ላይ አስቀምጥላችኋለሁ። ሊንኩን ተጭናችሁ አፑን አውርዱት። ከዛ እዚህ ላይ የምትመለከቱትን ስክሪኑ ላይ አይዲውን ታስገባላችሁ። አይዲ ይጠይቃችኋል ማለት ነው። ሙሉ አከፋፈቱና አሰራሩ ቪዲዮ ከፈለጋችሁ ፕሮፋይሌ ውስጥ ገብታችሁ መመልከት ትችላላችሁ። ስለ ቴሎ አፕ ሙሉ አሰራር ቪዲዮ ሰርቻለሁ ማለት ነው። ምልክቱ ላይ አድ ፔመንት ሜተድ የሚለውን ስንክሊክ ካደረግን በኋላ እነዚህን አማራጮች ያመጣልናል ማለት ነው። እዚህ ላይ መላክ ወደምትፈልጉት ባንክ መላክ ትችላላችሁ። ቴሌብር መርጣለሁ እኔ። እዚህ ላይ ፉል ኔማችሁን ታስገባላችሁ ማለት ነው። ቴሌብር የምትጠቀሙበትን ሙሉ ስማችሁን እንዳትሳሳቱ እዚህ ላይ በትክክል ስማችሁን አስገቡ ማለት ነው። ከታች ደግሞ ስልክ ቁጥራችሁን ታስገቡለታላችሁ ማለት ነው። ከታች እዚህ ላይ የኔን ስልክ ቁጥር እንደዚህ አድርጌ አስገባለሁኝ ማለት ነው። ከታች ሰሚት እንለዋለን። ከዛ ፓስወርድ ይጠይቀናል ማለት ነው። ፓስወርድ ያስገባነውን ፓስወርድ እናስገባለታለን ማለት ነው። በዚህ መልኩ እኔ ፓስወርዴን አስገብቻለሁ። ከዛ ቀጥታ ወደዚህ እንመለስና እዚህ ላይ እንደምትመለከቱት ቴሌብር ብሎ አምጥቶልናል ማለት ነው። የመረጥነውን እዚህ ላይ ማውጣት የምትፈልጉትን ታስገባላችሁ። ከ1 ሚሊዮን በላይ ነው ማውጣት የምትችሉ። አሁን 1 ሚሊዮን እጽፍለታለሁ። እዚህ ላይ እንደምትመለከቱት አንድ ቁጥር ስጽፍ 1 ሚሊዮን ነው የሚያደርገው። አሁንም ፓስወርድ ጠይቀናል። ፓስወርዱን እናስገባለን ማለት ነው። በዚህ መልኩ ወደ ባንካችን ይገባል ማለት ነው። አሁን ቴክስት ይገባልኛል ማለት ነው። አሁን ወደ ሜሴጅ ወደሚለው እንገባለን። ሜሴጅ ወደሚለው እንገባለን ማለት ነው። እዚህ ላይ እንደምትመለከቱት ሲስተም የሚለውን እሱን አንዴ ክሊክ እናደርግና ብሩ ወደ ቴሌብር አካውንቴ ስለገባ ኮንፊርም እለዋለሁ። እንደዚህ አድርጋችሁ ብራችሁን መቀበል ትችላላችሁ። አፑን ያላወረዳችሁት ካላችሁ ኮሜንት ላይ አስቀምጥላችኋለሁ ሊንኩን ተጭናችሁ አፑን ስታወርዱት እዚህ ስክሪን ላይ ማስቀምጥላችሁን አይዲ ተጠቀሙ። እዛ ላይ ታገኙኛላችሁ ማለት ነው። የምትጠይቁን ጥያቄ ካላችሁ ኮሜንት